ከላይ በምስሉ ላይ የምትመለከቱት ቪዲዮም በጅግጅጋ ከተማ የተፈጠረ ሲሆን 56 ዓመታት በላይ የኖሩበትን ቤት ልቀቁና ውጡ የተባሉት እኚህ ቤተሰቦች አንለቅም በሚል እሰጥ አገባ ውስጥ ገብተው ከፍተኛ ግጭት መከሰቱንም ያሳያል። በጅግጅጋ ከተማ መሰል ሁነቶች መፈጠር ከጀመሩ ቢሰነባብቱም ድምጻችንን የሚሰማን አጥተናል፣ የፌዴራል መንግስቱም ጣልቃ መግባት ካለበት ገብቶ ያለንበትን እውነት ሊያይልን ይገባል የሚሉ ድምጾች ከመቼውም ጊዜ በላይ ተበራክተው እየተሰሙ ይገኛሉ። በኮሪደር ልማትና በሌሎች መሰል ሁነቶች ምክንያት በርካታ ዜጎች ለዓመታት ከኖሩበት ቤታቸው ተፈናቅለው ያለ ካሳና ያለ ክፍያም ጎዳና ወጥተው መቅረታቸውም የቅርብ ጊዜ ትዝታ ነው። በመሆኑም መንግስት እንደ ሀገር ያለንበትን ነባራዊ እውነት ከግምት ውስጥ በማስገባት ለዜጎቹ ሰላማዊ ኑሮና የተሻለ ነጻነትን በመስጠት ያለውን ነባራዊ እውነት ሁሉ በአብሮነት ሊቀርፍ ይገባል። ያ ካልሆነ ግን እንደ ሀገር ከድጡ ወደ ማጡ ወደ ሆኑ እውነቶች የምንገባበት ነገርም እየተበራከተ ስለመምጣቱ እሙን ነው የሚሉም ጥቂቶች አይደሉም። ይህ መረጃ ለሚመለከተው አካል እንዲደርስና ይህ ቤተሰብም ሆነ ሌሎች የጅግጅጋ ከተማ ነዋሪዎች ድምፅ እንድንሆናቸው መረጃውን ሼርና ሪፖስት በማድረግ ታግዙን ዘንድ በአክብሮት ጠየቅን። ለትኩስና አዳዲስ መረጃ